ሰው የናቀውን ሰው እግዚአብሔር ትልቅ ሰው ያደርገዋል። የሚያስደንቀው ይሄ ነው። ያልተጠረጠረ ሰው ትልቅ ሰው ይሆናል። እግዚአብሔርን የምናከብረው እግዚአብሔር የማይፈልገውን ክፉ ፈቃዳችንን በመተው ነው። እግዚአብሔር የሚወደውን መምረጥ ነው። እግዚአብሔር ማክበር ማለት እሱ ነው። እግዚአብሔር የሚቀበለው ብቸኛው መስዋዕት መሻትን ነው። መሻትን ስለ እግዚአብሔር መተው መስዋዕት ይባላል። ትልቁ መስዋዕት ነው። ለዛው በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ ነው። ተስፋ ማለት እሱ ነው። በጣም የሚገርመው አሁን ዓለም ሁሉ የተያዘበት ትልቁ መከራ ምንድን ነው? ተስፋ መቁረጥ ነው። ሁሉ ነገር ተስፋ መቁረጥ። መሰበክ ከጀመርን ስንት ጊዜያችን ነው? መማር ከጀመርን ማንበብ ከጀመርን ስንት ጊዜያችን ነው? ግን እስካሁን አልነጻንም። እና ሰው ውድ መሆኑንና የሰው ልጅ ፈተናዎቹም ውድ መሆናቸውን ታያላችሁ። ለምንድን ነው አሁን ትምህርት የምንማረው? ለምንድን ነው የምናስቀድሰው? የማንጻት ስራ ነው እኮ እየተሰራ ያለው። የሰው ልጅ በአንድ ጊዜ ነጽቶ ስለማያልቅ እንድንነጻ ነው። ጉድፎቻችን በአንዴ ተለቅመው አይደለም የሚያልቁት። ክርስትና ጥንቆላ አይደለም። ይሄ እንደዚህ ማድረግ እንደ ምታት በአንድ ጊዜ ልውጥ የሚል ነገር የለም። ክርስትና እድገት ነው። ኦርቶዶክሳዊነት እድገት ነው። በቃሉ እንነጻለን፣ በንስሐ እንነጻለን፣ በመከራ እንነጻለን፣ በንባ እንነጻለን፣ በቅዳሴ እንነጻለን፣ በኪዳን እንነጻለን፣ በጾም እንነጻለን። ጾም ራሱ አንድ የንጽህና ምንጭ ነው። እነዚህ ሁሉ ለመንጻት ነው የሚደረገው። ያ ማለት በጣም የሚገርማችሁ እኮ 200 300 በሬዎች ካደሩበት ቤት ይልቅ ሽንታቸውንም የተፈጥሮ ጽዳጃቸውንም ከጣሉበት 1000 ከብቶች ካቆሸሹት በረት አንድ ሰው የሚሰራው ኃጢአት ይብሳል ማለት ነው። ምክንያቱም እነዚህ ያንን በረት ለማንጻት በጋ መምጣቱ በቂ ነው። ሰውን ለማንጻት ግን የሚደረገው ልፋት ተመልከቱ።